ቤተሰቦቼ እንደከረማችሁ ዛሬም እንደወትሮው የተለየ ቪዲዮ ይዤላችሁ መጥቻለሁ። ሀሳብ አስተያየታችሁ ከኮሜንት አስቀምጡልኝ። እውነትም እኛ ስደት ላይ የምንኖር ሰዎች ሴቶች በብዛው በፍላጎታችን ነው ወይ ልጅ ወልደን ወደ ሀገራችን ይዘን የምንገባው ወይስ እኛ ላይ የሚፈጠሩ ችግሮች አሉ? አንዳንዴ ከምንሰጣቸው ኮሜንት ይልቅ ያልታዩ ነገሮች አሉና ቪዲዮን አይተን መጨረሻ ላይ እንገናኛለን። እሺ እንዴት ናችሁ? አንድ ወዳጅ ያለና በየትኛው እድሜ ክልል እንዳለ አላውቅም፣ ብቻ ልጅ ግር ነው ታናሽ እንደሆነ አውቃለሁና የሆነ መልእክት ላከልኝ። እባክህ ሲሳይ ይሄን ነገር እንደው ህዝቡ ቢያውቀው ቢረዳው ረዳዋልና ላከልኝ። ሳየው ይሄማ እኮ የነበረው እኔ 20 ዓመቴ እንደውም አሁን ጋብ ብሎ ነው አይደል? ይሄ አረብ ሀገር ቁጭ ብላችሁ ከዛ እዛው ከአንዱ ጋር ትታሻሹና ቤተሰብ ሻንጣ ሲጠብቅ የሚያለቅስ ልጅ ወደ ኢትዮጵያ ይዞ መሄድ ይህ ምን አይነት ስህተት ነው? ይሄ እኮ በነገራችን ላይ ስህተት አይደለም ታውቃላችሁ፣ ዲሲሽን ነው። ሁሌ ነው የምላችሁ ስህተት የሚባል አለ፣ ዲሲሽን የሚባል አለ። ለምሳሌ 9 ጊዜ 7 ተብላችሁ ሂሳብ ብትጠየቁ ካልመለሳችሁ ስህተት ነው፣ የማባዛት ችግር ነውና ይሄ ግን ዲሲሽን ነው። መጥቶ እኮ እንደው ምን ልበላችሁ እንደ ጥይት አይደለም አይደል የተወተፈው ነገሮች አሉ፣ ፕሮሰስ አላችሁ አይደል? ይህን እንዴት ነው እንደ ስህተት የምትወስዱት? ይሄ እኮ ዲሲሽን ነው። ስለዚህ ቤተሰቦቻችሁ አንገሰን በዛ ጎማም ያለው ወይም ጎማም የሌለው ሻንጣ ሲጠብቅ የሚያለቀስ ልጅ ይዞ መሄድ በጣም እኮ ያስደነግጣል፣ በእውነት ያስደነግጣል። እንደገና አሁን ልፈርድባቸው የተነሳሁት ለምንድን ነው? ይህ እኮ ኦልሞስት 10 ዓመቱ እንደውም አሁን ጋባ አድርጋችሁት ነው። አንድ ሰሞን ትዝ ይላችኋል ወደ ከሳውዲ የሚመጡት ሁሉም በዚህኛው ከረጢት ይዞ ይመጣሉ ሲባል ልጅ ታቀፉ፣ በቃ እንደ ኦክሲጅን ዋናተኛ መስላችሁ ነበር የምትገቡት አብዛኞቻችሁ። እንዴት እነሱ እንዴት አላስ እስቲ በ2026 እንዴት ይከሰታል? ለዛ እኮ ነው ጤነኞች አመስሉኝም፣ አብዛኞቻችሁ ጤነኞች አመስሉኝም። እናንተ ከሀገራችሁ ወጣችሁት ገንዘብ ይዘን እንመጣለን ብላችሁ አይደል? ከዛ እዛ ደርሳችሁ እኔ ግን ይቅርታ አድርጉልኝ፣ ልፈርድ ፈልጌ አይደለም። ወደዳችሁም ጠላችሁም እያንዳንዳችሁን ውስጥ አንጎል የሚባል ነገር ገብቷል ልምላችሁ እኮ ለዚህ ነው። ማለት የወጣችሁት ችግር አይደለ እንዲያወጣችሁ ከሀገራችሁ ችግር ካወጣችሁ በኋላ እንደገና ደግሞ ሌላ የተቸገረ በቃ ኦልሬዲ እኮ እናቱ ማህፀን እንዳለ የተቸገረ ሰው እኮ ነው ይሄ። ስለምንስ ነው የምታሰቃዩት እንደዚህ አይነት ሰው? ማለት ገንዘብ ለስራ ብላችሁ ወጣችሁ እንዴት ሰው ልጅ ሰርቶ ተመልሶ ይመጣል ወደ ሀገር ቤት? ከዛ የአንድ ልጅ አስቀምጣችሁ ነው እንደገና ተመልሳችሁ የምትሄዱትና ወገኖች፣ ልጅ እኮ እንክብካቤ የሚፈልግ የሚበላ የሚጠጣ ነው የተለያዩ ነገሮች የሚፈልግ በእኛ አምሳል እግዚአብሔር የፈጠረው ፍጡር ነውና ልጅ እኮ መኪና አይደለም የሆነ ቦታ እንደ ፓርክ አቆማችሁት ልክ ሲንቀሳቀስ ነዳጅ የሚፈልግ መስሎ ነው የሚሰማችሁ። ማለት ይሄ ኮመን ሴንስ ምንድነው በአማርኛ ኮመን ሴንስ በመድኃኒዓለም በቃ ግድ እኮ ነው ማለት ያለ መካሪ ልታውቁት የሚገባ ነው። ማለት እንደዚህ ከአንዱ ጋር ከሾፌሩ ጋር ተቀራርበን ምናምን ኢቭን ስታወሩት ራሱ አለሳስላችሁና እንዴት ነው የሚሻለን ወገናችን? ማለት ለምን ከሀገርሽ ወጣሽ እህቴ ነገሮች ቢስተካከሉ ብለሽ አይደለም እንዴ? ከቤተሰቡ 8ኛ ወይ 9ኛ ልጅም ልትሆኚ ትችላለሽ። አብዛኞቻችን ላይፋችን እንደዛ ነው። በአሁን ጊዜ እኮ ወገኖቼ እያንዳንዱ ሰው ከቤተሰቡ ራሱን ለመቻል ወጣ ማለት ቤተሰቡን ረዳ ማለት ነው። ኢንዳይሬክትሊ ተውት፣ ከራስ አልፎ ለሰው መትረፍ ገብቷችኋል? እኔ ከቤተሰቤ ራሴን ችዬ ወጣው ማለት ቤተሰቤን ረዳው ማለት ነው። ቴክኒካሊ ተውት፣ 74 ሳንቲም አልስጥ። እንደዛ በሆነበት ሁኔታ ከወጣችሁ በኋላ በተለይ አረብ ሀገር ያላችሁ እህቶቻችን ምንድን ነው በፊትስ እሺ ይሄ ነገር ኢትዮጵያም እያለ ድሮ ታውቃላችሁ ዲቃላ ምናምን ይባል ነበር ታውቃላችኋል ወይ? ድሮስ እሺ ትንሽም ነን አልተሰለቻችንም፣ ችግር የለም ይደግ ምናምን ይባላል። አሁን እንደምታዩት ነው በቃ አጠገብላ አልተሽጎረጎርንም እኮ ከመብዛታችን የተነሳ እኮ ወደ ጅብ እየተቀየርን መተናል። ጭካኔው በዝቷል። ለምን ለዛ ሁሉ የሚበቃ ነገር አላዘጋጀንም። ራሱ እኮ ህይወት እኮ ያስተምረናል። አረ እንዴት ይሻላል ወገኖቻችን? እንደው ማለት የወጣችሁት ገንዘብ ይዛችሁ ልትመጡ ነው አይደል እንዴ? ምንድነው? እኔ እኮ ግራ ነው የሚገባኝ አንዳንዴ በዚህ ደረጃ እንዲህ ድፍን ያደረገብን ምንድነው? እኮ አንዳንዴ በቃ ለመተንተን ራሱ ቸገራለሁ። እና እባካችሁ ወገኖች እንደዚህ አይነት ነገር መካሪም አያስፈልጋችሁም። ሰው ስለሆናችሁ ብቻ በራሳችሁ የምታውቁትና የምትጠነቀቁት ነገር እኮ ነው አይመስላችሁ? እኔ እንደዛ ነው ይመስለኝ። ቪዲዮን ካያችሁት በኋላ ምን ተማራችሁበት? ሀሳብ አስተያየታችሁን በኮሜንት መስጫ ላይ አስታውቁ። አመሰግናለሁ።